ወቅታዊ የሆነው ጉዳዮች እንግዲህ ሚሊሻና በተለይ ፖሊሶች በእያንዳንዱ በዞንና በወረዳ ደረጃ ተጠርንፈው ወደ ሰሜን እንትን ለመድ ራያ ቆቦ ልትሄድ ነው ተብለው ስታንድ ባይ ሆነው ዝግጅት ሆነው ነው ያሉት። እርስ በርስ አለመግባባት ተፈጥሯል። አሁን እንግዲህ አማራ ከክልሉ ውጭም በጣም በሚያሳፍር በሚያሳዝን ሁኔታ ምን ያክል መጠቀሚያ እንደሚያደርጋቸው ማለት ነው። እንግዲህ የፖሊስ አባላትን በሙሉ ተጠርንፈው ማለት ነው አሁን ሌላ እንደገና የሞት ድግስ የሞት ቀጠና ላይ ነው እንትን እያሉ ያሉትና እኔ አሁንም አረፈደም ወንድሞቻችን ናችሁ፣ አማራዎች ናችሁ፣ አብረን ተዋልደን ተጋብተን ተዛምደን የኖርነውና ከመቼውም ጊዜ በላይ አሁንም ኑ በቃ የሥርዓቱ ደም ከልባ አትሁኑ። በቃ አላስፈላጊ የህይወት መስዋዕት አትክፈሉ። ለሽርፍራፊ ጥቅም 4000 5000 ብር ለማትሞላ ደሞዝ ብላችሁ መተኪያ የሌለውን ህይወታችሁን መስዋዕት አታድርጉ። አሁንም ኑ እናንተን በሚመቻችሁ ቦታ በሁሉም ቀጠና በጎጃም፣ በጎንደር፣ በወሎ፣ በሸዋ በሁሉም ቀጠናዎች ታውቁታላችሁ መውጫ መግቢያውንና ደውሉልን፣ በውስጥ አውሩን፣ አናግሩን፣ ኑ ተመለሱ። ቅድም አርበኛ ምስጌ ዘድንግል አቅርቦታል። በዚህ ሳምንት 20 ምናምን ሰው ነው ከኛ ጋር የመጣ በዚህ ሳምንት ብቻ 201ኛ ኮር ላይ ማለት ነው። እንግዲህ በትላንትና ብቻ እንኳን 5 ብሬን ተኳሹን ጨምሮ 5 አባላት ወደኛ ተቀላቅሏል። ትላንትና ብቻ ማለት ነው። ስለዚህ አሁንም እድሉን ተጠቀሙበት። ኑ ወንድሞቻችሁ ነንኛ፣ እናንተም ወንድሞቻችን ናችሁ። አጉል መስዋዕት አትክፈሉ። እያያችሁት ነው አብይ አህመድ ተጠቅሞ ነው እየጣላችሁ ያለው። ስለዚህ አሁን ጭራሽ ሌላ ቀጠና ላይ ሄዳችሁ ደግሞ የሞት ድግስ በጣም የሚያሳዝን በጣም የሚያሳፍር። መቼ ነው የምትነቁት? መቼ ነው የምትባንኑት? ምን እስከሚሆን ድረስ ነው? ራሱ ጠብቆ አቁሞ መቶ እስከሚረሽናችሁ ድረስ ነው? ከዚህ በላይ ለሞት አፋፍ ለሞት ቀጠና ፊት ለፊት እያቀረባችሁ እኮ ነው ያለው። ስለዚህ ወንድሞቻችን ይበቃል። አሁንም ወደ ራሳችሁ ወደ ማንነታችሁ ተመለሱ። መገዳደሉ ይብቃ። ኑ እንቀበላችኋለን። ወንድሞቻችን ናችሁ። ኑ። ስለዚህ በያላችሁበት ሁላችሁም በውስጥ አናግሩን። እኔ ሰሞኑን ቅድም በተባለው ብዙ ልጆች በውስጥ ጽፈውልኝ ተደዋውለን ያመጣናቸው አሉ፣ የተቀበልናቸው አሉ። ስለዚህ አሁንም ራሳችሁን ህይወታችሁን አትርፉ። ኑና ቢያንስ እንኳን መዋጋት ባትችሉ ወጣችሁ አብራችሁ ከጎናችን እንዲሁም የራሳችሁን መሰረታዊ ህይወት እንደማንኛውም ሰው መኖር የምትችሉበትን ሁኔታ ድርጅታችን ጥሪ አቅርቧል። ይሄንን እድል ተጠቀሙበት የሚል መልእክት ለማስተላለፍ ነው። እንግዲህ በተለያየ መልኩ አገዛዙን እያገለገላችሁ ያላችሁ ለአገዛዙ ያደራችሁ በተለይ የክልሉ የጸጥታ ኃይላት ሚኒሻ፣ ፖሊስ፣ አድማ ብተና፣ ሰላም አስከባሪ እንዲሁም በተለያየ መንገድ ያሰለጠናችሁ አሁን ጊዜው የአማራ ህዝብ እንደ ህዝብ አንድ መሆን የሚገባበት ወሳኝ ሰዓት ነው። ብልጽግና የተባለ መንግስት ብትሞቱለት እንኳን የሚድን መንግስት አይደለም። ለማታድኑት መንግስት ታግላችሁ በህይወት እንዲኖር እንኳን ብትፈልጉ ለማታረጉለት መንግስት አጉል ዋጋ እየከፈላችሁ ነውና ከዚህ እንድትወጡ። በሰሜኑ በኩል ያለው ውጊያ ከዚህ በፊት ሁላችንም ወጣትነታችንን አፍሰን ብዙ ነገሮቻችንን ሰውተን የተዋጋነው ውጊያ ነው። አሁን የአማራ ህዝብ ትልቅ ጠላት አለው ከፊቱ ያለው ጠላቱ አብይ አህመድና ስርዓቱ ነው። አብይ አህመድና ቡድኖቹ ናቸው። ስለዚህ ሁላችሁም አፈሙዛችንን የሚዲያ ሰዎች የሚዲያ ሙሉ አቅማችንን ወደ አገዛዙ ብቻ የምናዞርበት ወሳኝ ሰዓት ላይ እንገኛለን። በዚህ ሰዓት ከተሳሳትን እንደ አማራ መቼም ልክ አንሆንም። በዚህ ሰዓት አንዳችንን የምንጠልፍ አንዳችንን የምንጎትት ከሆነ መቼም ጊዜ ልክ ልንሆን አንችልም። አንዳንዴ ዘመንና ታሪክ ሁለተኛ እድል አይሰጡም። ይህ የአማራ የመጨረሻ የመነሻው ዘመን ነው። አማራ ወደ ቀደመ ከፍታው ወደ ቀደመ ልዕልናው የሚመለስበት ወሳኝ ወቅት ላይ ነው የምንገኘው። የዓለም ፖለቲካ የቀጠናው ጂኦፖለቲክስ አሰላለፍ ለአማራና ለአማራነት ያደላበት
ወቅት ላይ ነው ያለ ነው። ስለዚህ ወደ ትግራይ የተባለው ዘመቻ አሁንም ትርጉም በሌለው ጦርነት የአማራን ህዝብ የአማራን ወጣት ለማስጨረስ እንጂ ምንም አይነት የሚገኝ ትርፍ እንደሌለ ከትግራይ ህዝብ ጋርም አማራ የሚያዋጋው አንድም አይነት ምክንያት የለም። የደንበር የርስ የማንነት ጉዳዮች በድርጅታችን በኩል የሚፈቱ ናቸው። የአማራ ህዝብ በሰዓት እንደ ድሮ ዝሮ አይደለም። ድርጅት መስርቷል፣ ተቋም አለው። ስለዚህ በተቋሙ መሰረት በተቋሙ መሪዎች እና በተቋሙ ምክንያት ሁሉም ጥያቄዎቹ ይፈታሉ። ነገር ግን ከፋኖ ይልቅ ከፋኖና ከፋኖ መሪዎች ይልቅ አብይ አህመድ እርስት ያስመልስልኛል የመሰለ አንኮላ በጊዜ ልትባንን ይገባል። በጊዜ ልትባንን ይገባል። የአማራ ህዝብ እያሸነፈ ጫፍ ላይ የደረሰበት ሰዓት ነው ያለ። ምናልባት ዛሬ 2 እና 3 ሚኒሻ በሰፈር ሲያልፍ ስታዩ መንግስት ያለ ሊመስል ይችላል። አሁን ግን መንግስት የሚባለው የሽፍታ ቡድን ኦሬዲ ቀኑ እየጨለመበት ለፋኖ ደግሞ እየነጋ ነው። መንግስትም ዳሱን ይጥላል፣ እኛም የድል ካባውን እንጎናጸፋለን። ስለዚህ በዚህ ሰዓት በየትኛውም አካባቢ ያላችሁ መለዮ ለባሾች አገዛዙ ለዚህ መንግስትና ለዚህ ስርዓት ታፍሳችሁም የሆነ ተሸውዳችሁ የምትታገሉ ሰዎች በውስጥ ብታወሩም በየትኛውም የአማራ ኤሪያ ወለጋን ጨምሮ ወጣችሁ የመሳሪያችሁ ገንዘብ ተከፍሏችሁ በሰላም ከቤተሰቦቻችሁ ጋር የምትኖሩበትን ኤንቫይሮንመንት እናመቻቻለን። ስለዚህ አሁንም ውጡ። በፍጹም ይሄን ብልጽግና አታድኑትም። የታሪክ ውስጥ የታሪክ ቆሻሻ የታሪክ አተላ ሆናችሁ ስማችሁን ልጆቻችሁን ነገ የምትወልዷቸውን ልጆቻችሁን የባንዳ ልጅ ታስብሏቸዋላችሁ እንጂ ብልጽግና እዚህ በኋላ ተመልሶ መንግስቱን አይመራም። የኢትዮጵያ የፖለቲካ ሰማይ ለብልጽግና ጀንበሯን እያጠለቀች ነው። ኦሬዲ ጠልቆበታል። ወጋገን ላይ ነን። ልክ እንደ ጠዋት ጮራ እየደመቀ መሄድ ፀሐይ እየወጣ ነው ለአማራ ህዝብ። የማሸነፍ ዘመን ነው። ስለዚህ ሁላችሁም ያገዛዙ መለዮ ለባሾች ከምታደርጉት እኩይ ተግባር ሁሉ ተቆጥባችሁ በጊዜ የንስሐ እድሜያችሁን እንድትጠቀሙበት ጥሪ ማስተላለፍ ፈልጋለሁ። ሌላው ምናልባት በቪዲዮም ገልጫለሁ። የተለያያችሁ የሶሻል ሚዲያ ኢንፍሉዌንሰሮች በቲክታክ በተለያየ መንገድ ሶሻል ሚዲያ ላይ ተጽዕኖ ፈጣሪ የሆናችሁ ሰዎች እነ ብሩክ ኒውስ እና አዶናይ የመልእክት ለእናንተ ነው። ሰሞኑን በትግራይ ወጣቶች በግፍ እየታፈሱ ነው። በግፍ አፈሳ እየተደረገ ነው ያለ ፍላጎታቸው የሚል ዜና ሲስተጋባ እየሰማሁ እንደ አንድ ኢትዮጵያዊ ብልጽግናን ሁሉም ህዝብ መታገል አለበት ብዬ ባምንም ማንም ሰው በግዳጅ እንዲታገል ግን አልፈልግም። እኔ ብልጽግናን የምታገለው ወድጄ ፈቅጄና ነገ ለልጆቼ ነገ ለህዝቤ የተሻለች ሀገር ማስረከብ ስለምፈልግ ነው። ይሄ በእንዲህ እንዳለ ግን
ላለፉት 3 እና 4 ዓመታት ብልጽግና ከኦሮሚያም ከአዲስ አበባም ጭምር ለቀን ስራ የሄዱ ወጣቶችን ጭምር እያፈሰ ፋኖ ጋር ተዋጉ እያለ ሲያስጨርሳቸው እናንተ የእውነት የሰብአዊ መብት ተቆርቋሪ ከሆናችሁ የት ነበራችሁ? ዛሬ ወያኔ ሲያደርገው ነው ወይ ስተት መሆኑ የተረዳችሁት? ብልጽግና እያፈሰ ከፋኖ ጋር እያመጣ ፋኖ በየቀኑ እየተጨፈጨፉ ኢትዮጵያውያን ሲያልቁ የት ነበራችሁ? ሙተው እንኳን ለእናቶቻቸው መርዶ ማርዳት የማይችል ስርዓት ሆኖ እናቶች በአደባባይ ወጣው ሲያለቅሱ የት ነበራችሁ? የት ነበራችሁ? ታፍሶ ሄዶ ወታደር እግሩን ተቆርጦ የሕክምና አጥቶ መንገድ ላይ ወጥቶ ሲለምን ዩኒፎርማችንን አቋሸሽክ ተብሎ ሲታሰር የት ነበራችሁ? እውነት እናንተ የሰብአዊነት ተሰምቷችሁ ነው? እውነት የምታለቅሰው የትግራይ እናት አሳዝናችሁ ነው? የትግራይ ላይ ተጨማሪ የውጭ ሀገር ሰራዊት ጭምር ከኤርትራ ተጋብዞ ትግራይ ህዝብ ላይ ያውሉ ጥፋት ሲፈጸም የት ነበራችሁ? መከላከያው አብዛኛው በአካዳሚካሊ የደከመ በኖርማል የህይወት ዘየው የተዛባበት ምናምን ነው። አብዛኛው የኢትዮጵያ መከላከያ ስለምናውቀው በአካባቢያችን ሰው 10ኛ ክፍል ሲወድቅ ምናምን ነው መከላከያ የሚሄደው። ስለዚህ እነዚህ ወጣቶች ባልተረዱት የፖለቲካ አሰላለፍ ውስጥ ገብተው ታፍሰው ተወልዶ ባደጉበት ሀገር በሰላም መስራት አቅቷቸው ሲጨፈጨፉ ዛሬ አዛንቅብ ያንጓቸው ናችሁ ያገዛዙ የሚዲያ አሽከሮች ለአዳነች አቤቤ ቁራጭ ቦታ ብላችሁ ማንነታችሁን የካዳችሁ ሆዳሞች የት ነበራችሁ? አሁን እውነት የሚያጓጓ ኑሮ አኖራችሁ ነው? በዚህ ህዝብ ላይ ያልተገባ ፖለቲካ በመስራት የምታገኙት ትርፍ ምን ሊጠቅም? ኢትዮጵያዊ ከሆናችሁ ያቺ ልጇን እንኳን የሚያረዳት አጥቶ ሊዋጋይ ሲመጣ ግዴታው ነው ገደልኩት እናቴ ልጅሽ ግን እዚህ ቦታ ላይ ነው ወደቀ ብሎ ፋኖ ያረዳት ሴት የሷ ጉዳይስ እንዴት አልገደዳችሁም? ባክ የሷ ጉዳይ እንዴት ግድ አልሰጣችሁም? ሴትዮዋ ፋኖ ነው ስልክ ያነሳልኝ ፋኖ ነው ስልክ አንስቶ ልጅሽ ሙቷል ያለኝ ምክንያት ሊዋጋን ሲመጣ ገደል ነው አለኝ ብላ በዛልክ እያለቀሰች ልጇን እንኳን አላረዳት ብሎ በእንባና በብሶት ምሬቷን ስትገልጽ እናንተ ምንም አላላችሁ።